ያለኩት ድዴን እየቆረቆረኝ ይኸው። እርሶ ተጠቅመውበታል? ሐኪም ነው የሰጠኝ እኮ። ተጠቅመውበታል ወይ ጥርሶትን? እኔ እያረኩት ድዴን ቆረቆረኝ። ድዴን ስለቆረቆረኝ ነው የምሸጠው። ያው ትፈልጉ እንደሆነ እኮ እርሶ ድሮ ስቀውበታል ወይ? አዎ። ጎሽ እንደሱ እንዲሉኝ ነው። ጎሽ እሰይ። አዎ ድሮ ሐኪሙ አዞ እንደሰጠኝ ይሄ የአንድ ፊት ነው። ይሄ የአንድ ፊት ስቄበታለሁ። እንዴት ነው በዚህ ጥርስ ሲስቁ ሰው ሁሉ አብሮት ፈገግ ይላል፣ ይስቃል? ወይ የሰጠኝ ሐኪም ነው ይሄ እኮ ገባኝ። ያደረገው የዚህ ነው። ይሄ ደግሞ የዚህ ነው። እስቲ ልየው በደንብ አድርጌ። ጥርሱ አልተፋቀም። ለምን አልተፋቀም? ብዙ ጊዜ አድርጌው አሁን ድዴን ቆረቆረኝና አለኩት እኮ። እርሶ ተጠቅመውበታል ወይ? በደንብ ስቀውበታል ወይ ያልኩት? ሐኪሙ ሰጥቶኝ እያደረገው ለትንሽ ጊዜ እያረኩት ድዴን ቆረቆረኝ። አውልቄ ቁጭ አረኩት እኮ። ሐኪሙ እንደሰጦትማ ሰማው፣ ነገሩኝ። እኔ የፈለግኩት በዚህ ጥርስ በደንብ ከሰው ጋር ስቀውበታል ወይ? ከት ብለው ስቀውበታል ወይ ነው ብሎት። እሰይ እንደዛ ነው። እስቲ አንዴ ሳቁበት እስቲ አርጉና። አሁን አይዝም ድዴ አይዝም። አሁን ከስቷል፣ ሞምቷል ድዴ። ቆንጆ ጥርስ ነው ማለት ነው። ቆንጆ መሆኑን ሐኪሙ የሰጠኝ። ስንት ነው የምከፍለው? 1000 ብር። የመድኃኒዓለም ያለው 1000 ብር ታሰጡ ሄዱ። ኧረ 1000 ብር ውድ ነው። መንገድዎን ይቀጥሉ። ጥርስ አይደለም ወይ የምትስቁበት? እንዴ እስቲ ቀና አድርጉት በደንብ ሊየው። በሶ እጅ ላይ ሊየው እስቲ። ይሄ የአንዱ ፊት ነው። ይሄ ደግሞ የአንዱ ፊት። ሐኪሙ ነው የሰጠኝ። ምላስ የለውም እንዴ? ምላሱስ የት አለ ምላስ? 1000 ብር ውድ ነው። ቀንሱ። ይኸው ነው። ሄዱ። ታልፈለጉ ሄዱ። ሌሎች ይገዙታል መጥተው። 50 ብር ሽጡልኝ። 50 ብር 50 ብር ይኸውልህ፣ 50 ብር። ውጡ ሂዱ። በቃ አይሸጥም። ውጡ ሂዱ በቃ። ኧረ እንደው እባክዎትን ልሳቅበት በዚህ ጥርስ። ኧረ ወታደሮች እዚህ እላኛው ግቢ ወታደሮች አሉ። ጸጥታ ጠባቂ ተዚህ የቤት ራስጌ። የቤቱ ሰንደቃው የመንግስት ነው። ነጥቆ መሄድ የለም። ገንዘቡን ክፈሉ። ሂዱ። ነጥቆ መሄድ የለም። ገንዘቡ